እና እንዴት ነው ከፊያንሴሽ ጋር የተገናኛችሁት? አታውቅም? እኔ አላውቅም። ሱቅ ውስጥ ሱቅ ሞባይል ቤት ኦኬ። አይጠቀስም ሞባይል። አይ ምን ጣጣል? እዛ አይደለም አንተ ያሰብከው ቦታ አይደለም፣ ግን እዛ አካባቢ ነው። እሺ እኮ ምን ስታረጉ ተገናኛችሁት? ሲሸምቱ መደብር ሲሸምቱ ነው የተገናኛችሁት? ጓደኛዬ ነው ለኔ ልጁ፣ ለሱም ጓደኛው ነው። ኦኬ። አስተዋውቋችሁ ከዛ ነው ተያየንና ወደድኩት። አራቀልሽ የዛሬ 4 ዓመት ነው ባይዘው ይሄ ነገር። የዛሬ 4 ዓመት? እሺ ምን አሁን ምኑ ተመቸሽ እንደዚህ ስትይ? ነው አይቼው ደነገጥኩ። ሊትራሊ ልቤ ደነገጠ። ቆንጆዬ ነው። እሺ በውፍረት መስለኛል ነው ፍራም ስለነበር። እሺ ወፍራም አለበት። እሺ አንተ ናት ወፍራም ናት። ጋይስ ስም አልጠራውም፣ ተሳስቼ እንትናን በጣም እየተናገርከው ነው አላልኩትም? ፊያንሴ ነው ታስቆርጠናል። አንተ በጣም እየተናገርከው ነው። ፊያንሴው እሺ አይቼው ልቤ ደነገጠ። ፈርስት ምንድን ላቭ አት ፈርስት ሳይት ሰማት ይሄ ነው። አይቼው ልቤ ደነገጠ ነው። ደነገጠ ግን ይሄን ሰሞን ተምብኔሎች እየሳተ ነበረ። በስማ በጣም እየሳተ ፀጉር ቤት አይመቸኝም ነው የሆነ ተምብኔል። ምን አገባን ስለ ፀጉር ወይ መቀየር አለብን። እሺ ብቻ አይቼው የምር ደነገጥኩ። ቆንጆዬ ነው ሲያምር ምናምን ብዬ በልቤ ያስኩት። ከዛ ነገርኩት ለጓደኛው። እሱ ሲሄድ አወራን ምናምንና እሱ በጣም ኢንትሮቨርት ነው፣ ዝምተኛ ነው ታውቃለህ። እኔ ደግሞ በጣም ለፍላፊ ነኝ። ለፍልፌበት ምናምን ሄደ። ከዛ ለጓደኛዬ ነገርኩት። ኦ ማይ ጋድ ያምራል አጣብሰኝ አልኩት። አይሆንም አለኝ። አይሆንም አለኝ። በኋላ ከዛ ቆይ ልንገራችሁ፣ የእሱን ፐርስፔክቲቭ ልንገራችሁ፣ የፊያንሴ ፐርስፔክቲቭ። እሱም ለካ አይቶኝ ወዶኛል፣ ጠይቆታል። አይ አላጣብሰው፣ ሁለታችንም እምቢ አለን። ምን ባለጌ ነው ልጅ መሀል ያለ። በኋላ ስንጠይቀው እንትና አለ ማይክ ነው ገብቷል። እሺ በኋላ ተጣልታችሁ እኔ ጋር መታችሁ ደግሞ እኔም ልበጠበጥ ነው መሀል ቤት ጓደኛ ሆኜ ችግር ነው አቮይድ ያልካ። ስለዚህ በቃ ምናምን ነገር አለ። እሺ በቃ ቶሎ ሊትራሊ ቶሎ በቃ የዛሬ 2 ዓመት የተያየን ላይፍ ዌንት ኦን። ከዛ በኋላ ተገናኘን ድጋሚ ነው። ጊዜ በኋላ ሜቢ አይ ቲንክ አፍተር 2 years ከአመት በኋላ 2 ዓመት በኋላ ድጋሚ ተገናኘን። እሺ ከዛ ስንገናኝ አሁንም ቆንጆዬ ስቲል ወዙ አልጠፋም። ከዛ ግን በጣም ሻይ ነው፣ አያወራም። እግዚአብሔር እኮ ላንቺ ጆሮ ኩሉ ሰጠሽ። ጆሮ በጣም እንደዚህ አሪፍ ነገር ተናግራ አታውቅም። ማህደር እኮ ቢሰማት ሰው እኮ ነው የምፈልገው እኮ ጆሮ ነው። ይሄ እኮ እንትን እኮ ነው በቃ ይኔ እንዲያንግ ታውቃለህ። እንትን ኖኪያ ታውቃለህ፣ ሲጨማበት ታውቃለህ። እንትን ታውቃለህ፣ ይሄ አባትና እናት ሶኬት እንደዚህ የሚስተካከል ግጣሙን አያጣም ይባላል። እጅና ጓንት። ከዛ እንትን ለማለት ሞከርኩ፣ ስልኩን ለመቀበል ነገር ማለት ነው። እንደዚህ ነው ሊትሪ ምናምን እያልኩ ማለት ነው። ለካሱ የተመቸውት አልመሰለውም ታውቃለህ። ዝም ብላ እሷ ሶሻብል ነች ከሁሉም ሰው ጋር፣ ለእኔ የተለየ አቴንሽን እየሰጠችኝ ነው ብሎ አላሰበም እንደሚነግረኝ ብለው ስልኩን ለመቀበል በሞክር ምናምን ፈንክች ስልክ ሚስኮል አድርግልኝ፣ ቴሌብር ላይ 50 ብር ላክልኝ። አረ እንዴ ምንድነው ምሳ እንብላ እንጂ ተገናኝተን ምናምን ነገር አልኳቸው። ከዛ ና ቢላ ስጠላው ነው አይገቡም እንዴ ብዬ ሄድኩ። በቃ ከዛ አይ ቲንክ ፊያንሲው በጣም ስለ ስራው ነው